በዚህ ቪዲዮ ላይ ደግሞ ፍሪ አፕላይ አይዲ እንዴት ክሬት ማድረግ እንደምንችል እናያለን። ጂሜል አካውንት ካለን ይሄኛውን የመጀመሪያውን ስቴፕ መዝለል እንችላለን። ጂሜል ከሌለን ግን ጀስት እሱን ክሬት ከማድረግ እንጀምራለን ማለት ነው። አሁን ጂሜል ላይ ደን ክሬት አካውንት የሚለውን ሲልክ ካደረግን በኋላ ይህን ፎርም በመሙላት አዲስ ጂሜል አካውንት ክሬት እናደርጋለን። ያው እዚህ ጋር ስማችንን የአባታችንን ስም እንሞላለን። እንዲሁም ዩዘር ኔም እንመርጣለን ለጂሜላችን ማለት ነው። እኔ የመረጥኩትኝ ሲልከን ቱቶሪያል 2012 የሚል ጂሜል ዩዘር ኔም ነው። ለጂሜላችን ፓስዋርዱን እዚህ ላይ እንሞላለን። ደግመን እዚሁ ላይ መጀመሪያ የሞላነው ፓስዋርድ ድጋሚ እዚህ ላይ እንሞላለን። ያው ሲልከን ቱቶሪያል የሚለው ስም ተይዟል ነው የሚለኝ። ስለዚህ መለያ የሚሆን ቁጥር አስገባለሁ። ሲልከን ቱቶሪያል 2012@gmail.com ይሆናል ማለት ነው የጂሜል ዩዘር ኔም። ከዛ ቬሪፊኬሽን ኮድ ወደ ስልካችን መላክ ስላለበትኝ የስልክ ቁጥራችንን እዚህ ውስጥ እንሞላለን። የማረጋገጫ ቁጥር እንዲላክልን ነው ስልካችንን እዚህ ውስጥ የምንሞላው። ወደ ስልካችን ቴክስት ያደርግልናል ወይም ደግሞ ደውሎ ቬሪፊኬሽን ኮዱን ይነግረናል ማለት ነው ከጉግል እና የተላከልንን ቬሪፊኬሽን ኮድ እናስገባለን። ከዛ ቬሪፋይን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እዚህ ጋር በርዝዴይ ይላል። የኦፕሽናል ነው እንደ አማራጭ ነው እንጂ የግዴታ አይደለም ይሄን መሙላት። ጄንደር ወይም ጾታም እዚሁ ላይ እንሞላለን። ጀስት አጠናቀናል። እዚህ ጋር ደንብና ሁኔታዎችን አግሪ እናደርጋለን። አዲስ ጂሜል አካውንት ክሬት አድርገናል ማለት ነው። እዚህ ጋር እንደምናየው ሲልከን ቱቶሪያል 2012@gmail.com ክሬት ያደረግነው የጂሜል አካውንት ነው። በመቀጠል ወደ ኮምፒውተራችን እንሄድና አይቲን ሶፍትዌርን እንከፍታለን። ያ ኦንላይን መሆናችን እንዳረሳ የግድ ኢንተርኔት ያስፈልጋል ይህን ሁላ ፕሮሰስ ለማድረግ። አይቲንስን እንዲህ ከከፈትን በኋላ አካውንት የሚለው ጋር እንሄድና ሳይን ኢን የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ክሬት ኒው አፕላይ አይዲ የሚል አማራጭ ያመጣልናል። እሱ ላይ ክሊክ እናደርጋለን። ከዛ ይሄኛውን ፎርም ያመጣልናል ማለት ነው። አሁን እዚህ ጋር ክሬት ያደረግነው ወይም ደግሞ የከፈትነውን አዲሱን ጂሜል አካውንታችንን እንሞላለን። ሲልከን ቱቶሪያል 2012@gmail.com የሚለውን ለአፕላይ አይዲያችን ፓስወርድ እናስገባለን። ያው ፓስወርዱ ቁጥር ሊኖረው ይገባል። ካፒታል ሌተር እና ስሞል ሌተር ፊደሎችም ሊኖሩት ይገባል ማለት ነው። ቢያንስ 8
ካራክተር እና ከዛ በላይ ሊኖረው ይገባል ማለት ነው። እሱን እንሞላለን። 2 ጊዜ እንሞላለን ሁለቱ ክፍት ቦታዎች ላይ። ከዛ እዚህ ካንትሪ ወይም ሪጅን የሚለው ላይ የምንመርጠው ኬንያን ብንመርጥ ብዙ ጊዜ የተሻለ ነው። ምክንያቱም ስትሪት አድሬስ ምናምን በትክክል መሞላት አለበት። አሜሪካንን ከሞላን እሱ ከተሳሳትን ስለማያልፍልን ብዙ የማይታወቅ ሀገር እንመርጣለን። ያው እዚህ ጋር የተጠቀምኩት ኬንያን ነው። ከዛ የኛውን ተርምስ ኤንድ ኮንዲሽንስ የሚለውን ራይት እናደርጋለን። ይህን ደግሞ ደንብና ሁኔታዎችን እንቀበላለን። ከዛ ኮንቲኒው የሚለውን እንጫናለን ማለት ነው። ከዛ ስማችንን፣ የአባታችንን ስም፣ የትውልድ ዘመናችንን እንድንሞላ ያስመርጠናል ማለት ነው። የፍሬዘር ኑር እና በርዝዴም እንደዚህ እንሞላለን። ከዛ ከስር ላይ ሴኪዩሪቲ ኩዌስችንስ የሚል አለ። ወይም የደህንነት ጥያቄዎች የሚል 3 አማራጮች ያመጣልን። እነዚህ ጥቅማቸው ምንድን ነው? አፕላይዲያችን ፓስዋርዱን በምንረሳበት ጊዜ እነዚህን ጥያቄዎች በመመለስ አዲስ ፓስዋርድ ክሬት ለማድረግ ያገለግለናል ማለት ነው። ስለዚህ እዚህ ጋር የምንሞላውን በደንብ ማስታወስ ይጠበቅብናል ማለት ነው። ለምሳሌ እዚህ ጋር የሚጠይቀው መጀመሪያ ማብሰል የለመድከው ምግብ ምንድን ነው? እሱን እሞላለሁ። የፈለጋችሁትን እዚህ ጋር የመረጣችሁትን ጥያቄ መመለስ ትችላላችሁ። ፐርሰናል ጥያቄዎች ስለሆኑ ደስ ያላችሁን እዚህ ላይ ጥያቄዎች መርጣችሁ ማምላት ትችላላችሁ። እዚህ ላይ 3ቱንም ሞልቻለሁ። ከዛ ኮንቲኒው የሚለውን እንጫናለን። ከዛ እዚህ ጋር ክሬዲት ካርድ የትኛውን መጠቀም እንደምፈልግ ያስመርጠናል። እኛ ሀገር እነዚህ ክሬዲት ካርዶች ስለማይሰሩ ነን የሚለውን እንመርጣለን ማለት ነው። ከዛ ስትሪት አድሬስ ይለናል። ያው እዚህ ላይ ዝም ብለን የኬንያ ስለሆነ የፈለግነውን ብንሞላ ይቀበለናል፣ ችግር የለውም። የፈለግነውን ፊደሎች እዚህ ላይ ታይፕ ማድረግ እንችላለን። አሜሪካን ብንመርጥ ኖሮ ግን እያንዳንዱ ስትሪት አድሬስ ስለሚታወቅ የተሳሳተ ብንሞላ አይቀበለንም ነበር ማለት ነው። ስለዚህ ብለን ማንኛውንም ቁጥር እዚህ ላይ ብንሞላ ይቀበለናል። እዚያ ኮንቲኒው የሚለውን እንጫናለን ማለት ነው። ያው እዚህ ጋር ቬሪፋይ ዩር አፕል አይዲ ይለናል። ይህ አፕል አይዲ በእኛ ኢሜል አድሬስ የተከፈተ መሆን አረጋግጡ ይላል። ወደ ኢሜል አድሬሳችን ቬሪፊኬሽን የማረጋገጫ ቁጥር ልኮልናል። ስለዚህ ኢሜላችን ጋር እንሄድና ያንን ቁጥር ኮፒ አድርገን ክፍት ቦታ ላይ እንሞላለን ማለት ነው። አሁን እዚህ ጋር ጂሜላችንን ስንሄድ ከአፕል የተላከ ቬሪፊኬሽን ቁጥር እናገኛለን ማለት ነው። ከአፕል የተላከ ሜሴጅ አለ። ያው እዚህ ሜሴጅ ውስጥ ስንገባ የማረጋገጫውን ቁጥር እናገኛለን ማለት ነው። እሱን ኮፒ አድርገን እዚህ ቦክስ ውስጥ እንሞላለን ማለት ነው። ወይ ታይፕ ማድረግ እንችላለን፣ ኮንትሮል ፕላስ ቪን በመጫንም ፔስት ማድረግ እንችላለን ማለት ነው። ያው እዚህ ጋር አፕል አይዲ ኮምፕሊትድ ይላል።
አፕላይዳችንን ተቀብለናል ማለት ነው። ሂደቱን ጨርሰናል። ያር ኮንቲኒው በማለት እናጠናቀቃለን ማለት ነው። አፕላይዲ ክሬት የማድረግ ፕሮሰሱን ያው እዚህ ጋር አዳርጎልናል። በመቀጠል ደግሞ ኦቶራይዝ እናደርገዋለን ኮምፒውተራችንን በዚህ አፕላይዲ ዳውንሎድ የተደረጉ አፕሊኬሽኖችን ለመጫን የተፈቀደለት ይሆን ዘንድ ኦቶራይዝ እናደርገዋለን ማለት ነው። ስለዚህ ኦቶራይዝ ዚስ ኮምፒውተር የሚለው ላይ እንሄድና ፓስዋርዱን እናስገባለን። ከላይ ኢሜይል ኦልሬዲ ስለገባ ማለት ነው። የአፕላይዲያችንን ፓስወርድ ካስገባን በኋላ ኦቶራይዝ የሚለውን ክሊክ እናደርጋለን ማለት ነው። ከዛ ትንሽ እንጠብቃለን። ያው እዚህ ጋር እንደሚያሳየን ኦቶራይዝድ ሆኗል ማለት ነው። በዚህ አፕላይዲ የወረደ የትኛውንም ፋይል ለመጫን ኮምፒውተሩ የተፈቀደለት ሆኗል ማለት ነው። በአንድ አፕላይዲ እስከ 5 ኮምፒውተሮችን ኦቶራይዝ ማድረግ እንችላለን ማለት ነው። ሌሎች ሶፍትዌሮች በመጠቀም አፕሊኬሽን ከጫንም በኋላ አይቲዩንስ ላይ ሄደን ሲንክ በምናደርግበት ጊዜ ጀስት አፕሊኬሽኖቹ የሚሰሩ ይሆናሉ ማለት ነው። ወይም ደግሞ በስሪ ቱልስ ለምሳሌ አፕሊኬሽኖችን ከጫንን እዚህ ላይ አይቲዩንስ ላይ መተን ስልኩን ሲንክ ማድረግ ይጠበቅብናል ማለት ነው።